ተናግዶቱ ለአብርሃም ከጌራራ ወደ ፍልስጤም ከፍልስጤም ወደ ጌራራ የመሰደዱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድነው ቢሉ የአብርሃም አባት ታራ ይባላል። ጣዖት ጠራቢ ነበር። ከዕለታት በአንድ ቀን ይህንን ጣዖት ሸጠና ብሎ አብርሃምን ገበያ ሰደደው። ከጎዳና ላይ እያለ ራበው፣ ጠማው። ጣዖቱን ራበኛ ብላኝ፣ ጠማኛ ጠጣኝ አለው። ዝም አለው። ይህም ባይሆን ሻጫውተኝ አለው። ዝም አለው። አብርሃምም ከገበያ ደረሰና ዓይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር አምላክ ከዚህ ጋር አለላችሁና ግዙ እያለ ይጮህ ጀመር። የሚያውቁት አብርሃም አበደ እንዴ ምን ነካው እያሉ ዘብተውበት ሄዱ። የማያውቁት እሱ ያዋረደውን አምላክ ምን ዋጋ ያወጣልኛል ብሎ ቀድሞውኑ ይዞት መጣ ብለው ትተውት ሄዱ። ተመልሶ እኔ ባላውቅ ነው እንጂ አንተስ በዕለተ ሰሉስ የተፈጠርክ እንጨት አይደለህም ብሎ በድንጋይ ቀጥቅጦ ሌላ አምላክ መፈለግ ጀመረ። መጀመሪያ ነፋስ ረቂቅ ነው፣ የሚሄድበት አይታወቅም፣ ኃያል ነው፣ ባሕር ይገስጻል፣ ዛፍ ያናውጣል ብሎ እስኪ ነፋስን ላምልክ ብሎ አሰበ። ቢመረምረው ቤት፣ አረፍ፣ ጠፈር፣ ደፈር ሲከለክለው አይቶ ይህም አይሆንም አለ። እሳት ረቂቅ ነው፣ አይያዝም፣ ኃያል ነው፣ እርጥቡን ከደረቅ ደረቁን ከርጥብ ያቃጥላል። ይህን ላምልክ ብሎ አሰበ። ቢመረምረው በውሃ ሲጠፋ እርሻ ገደል ሲከለክለው አየ። ይህም አይሆንም አለ። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የበረደውን ያሞቃል፣ የረጠበውን ያደርቃል። ይህንን ላምልክ ብሎ አሰበ። ሲመረምረው መዓልትና ሌሊት ሲፈራረቀው ደመና ሲጋርደው አይቶ አምላከ ፀሐይ ተናበበኒ አለ። በዚህን ጊዜ ከአብርሃም ዘር ከእመቤታችን ይወለድ ዘንድ ነበረውና ሃይማኖቱን ለማጽናት አብርሃም ጻእም ብሔርከ ወተፈለጥ ማዕዝማዲከ ብሎታልና የመሰደዱን ዋጋ የምታሰጭው አንቺ ነሽ አለ። አንድም አስበ አፍቅሮቱ ሰብአ አስበ ተወክፎቱ ነግደ ይላል። ሰው የመውደዱን እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድን ነው ቢሉ አብርሃም ከተመሳቀለ ጎዳና 4 በራፍ ያላት ድንኳን ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ከዕለታት በአንድ ቀን ግንባሩን ገምሶ ደሙን አፍሶ የኒቢጤ መስሎ ሄዶ ከጎዳና ተቀምጦ እንግዳ ሲመጣ ወዴት ትሄዳለህ ይለዋል። ከደጉ ከአብርሃም ቤት ይለዋል። የቀድሞ አብርሃም መስሎሃል? እነሆ እኔ ያበላኛል ያጠጣኛል ብዬ ብሄድ ይኸው ግንባሬን ገምሶ ደሜን አፍሶ ልብሴን ገፎ ሰደደኝ። አትሂድ፣ እኔን ያገኘ ያገኝሃል እያለ እንግዳ ከለከለበት። አብርሃምም ማዕደ እግዚአብሔር ያለ ምስክር ይቀርባል ብሎ 3 ቀን ጦሙን አደረ። ሥላሴ ሩሩሃን ናቸውና በእንግዳ ልማድ በአረጋዊ አምሳል